ጸልዋል ብሎ ተገልግሏል ብሎ አገልግሏል ብሎ የእግዚአብሔርን ቤት ስራ ሰርቷል ብሎ ይሄንን ጉባኤ ሊተነቆል ይወጣ በክፉ ሰዎች አንደበት የተሞላ መርዝ ሊነድፍ የተዘጋጀ እባብ ይሙት በጌታ ይገራል በጌታ ከዚህ አካባቢ ከዚህ መንገድ የሚሞት እባብ በተንኮል የተሞላ እባብ ነው ሊነድፍ የተዘጋጀ አይችልም አለኝ ይገለብጠዋል አለኝ ግዙፍ ነው ግን ይገለበጣል ሃሌሉያ ተገለበጠ በርሱ ተገለበጠ በርሱ እባብ ስሞታል እባብ ስሞታል ከዚህ መንደር ላይ እባብ ስሞታል ታያላችሁ እባብ ይገደላል እባብ ይገደላል አንዳንዶቹ ደግሞ ሰላም እንዲያገኝ አንዳንዶቹ ደግሞ በሕመም የመታ አንዳንዶቹ ደግሞ ሰላማቸውን ይበላ አንዳንዶቹ ደግሞ በረከታቸውን ያዝ አንዳንዶቹ ደግሞ ፍቅራቸውን ያፈላል እባብ ይገደላል ሃሌሉያ እባብ ሞቷል ሞቷል እባብ ሞቷል ሃሌሉያ እባቡ ሲሞት አያል ዘንዶ ሲገደል አያል አንዳንድ ሰዎች ልጅ ሲለቀቅ አያል በጌታ በኢየሱስ አይጥን መልክ ይዞ የሚንቀሳቀስ እንሽላሊትን መልክ ይዞ የሚንቀሳቀስ እባብን መልክ ይዞ የሚንቀሳቀስ የምን አስጨናቂ መንፈስ ይሄ መንፈስ ይገለበጣል ይሄ መንፈስ ይገለበጣል ዘንዶ ይሞታል በበረከታችሁ ላይ ዘንዶ ሞተ ዘንዶ ሞተ በሉስ ዘንዶ ሞተ ሞተ በሉስ ሃሌሉያ ዘንዶ ሞተ በሉስ አይጥን መልክ የያዘ እንሽላሊትን መልክ የያዘ በስራ ቦታ የሚያሰግድ በመኝታ ቦታ የሚያሰግድ በጣም ይገርማል አንዳንዶቹ ላይ ይሄናል አንዳንዶቹ ላይ ይሄናል በረከትን የሚበላ ማለት እንጂ አይበልቷል ማለት እንጂ ይዙም ደግሞ ይገለበጣል ይገለበጣል ምሰክራላችሁ ጌታ ምስክር ይገለበጣል 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 መንፈሱ ይመታል ድል አግኝቻለሁ በድል እራመዳለሁ ወይስ በድል እራመዳለሁ እግሮቼም አይያዙም ነገሬን አይያዝም ተፈትቻለሁ እያዩ ስለሆነ ነው ምንድን ነው የቱ ጋር
አያለሁ እስከዚህ ድረስ ምንድን ነው ማንቀሳቀስን በጣም ከባድ በጣም ለጌታ ክርስቶስ ባካል እግርሽም ይፈወሳል፣ ነገርሽም ይፈወሳል፣ ነገርሽም ይፈታል፣ ነገርሽም ይፈታል። ጌታ ምስክር እኔ እኮ በእግርሽ ላይ ችግር እንዳለ መንፈስ ቅዱስ ያስረዳኝ ነበር። መንቀሳቀስ እንኳን ሲያቅትሽ የምታለቅሽበት ጊዜ ሁሉ አለ አይደለም እንዴ? ጌታ እንደዚህ አለ፣ ፈወስኳታል። አሜን። ፈውሻታል። አሜን። ሃሌሉያ። አሜን። ፈውሱ የእሱ ነው። አሜን። ኃይሉ የእሱ ነው። አሜን። በእጄ ነኳታል። አሜን። ተፈውሻለሁ ወይስ ተፈውሻለሁ? ተፈውሻለሁ ወይስ ተፈውሻለሁ? እግሮቼ አያዙም ወይስ እግሮቼ አያዙም? በእኛ ኢየሱስ ጌታ ነው። አሜን። በአንቺ እግሮች ላይ እግዚአብሔር ምስክሬ እሳት ሲቀጣጠል አይቻለሁ። አሜን። ሞትም አይሆንም። አሜን። ይኸው ጀርባሽ ላይ ያለው ሞቷል። አሜን። እግዚአብሔር ምስክሬ ጸንቷል። በቃ ጸንቷል። ፈውስ የእግዚአብሔር መንፈስ አሁን እየሰራ እያየሁ ስለሆነ ነው። ያው ጌታ ምስክሬ እያለፈ ነው። እያየሁ ስለሆነ ነው። እያየሁ ስለሆነ ነው። ይሄ መንፈስ ያልፋል። ይኸው እንደ ኤሌክትሪክ በውስጡ ያሳልፋል። ጂሰስ አለፈ። ፈውስ ሆነ። ሃሌሉያ። አጨብጭቡ ለጌታ። አይሹ ኢየሱስ ጌታ ነው። ሃሌሉያ። አጨብጭቡ ለጌታ። ሰላም ሆነ። ነገርሽ ተፈታ። ታስሮ ያስጨነቀሽ ተፈቷል። አልፈራም። እግዚአብሔር ካንቺ ጋር ነው። ድሉ ያንቺ ይሆን። አጨብጭብና ቁጭ በይ። ሃሌሉያ። ክብር ለጌታ ይሁን። ልዑል ስም ይባረክ። እናመሰግናለን። ለእሷ ጸልየን እንጨርሳለን። ኢየሱስ ጌታ ነው። ጎፍተን ሲወጀቴር ጎፍተን መቃን ሳይብ ፈሙ ማንስ እመቤት እግዚአብሔር ካንቺ ጋር አንድ ያንቺ ዕዳ ይከፈላል። በአንደኛ ደረጃ ያንቺ ዕዳ ይከፈላል። ሁለተኛ ደረጃ ደግሞ ሞት ቤትሽ አይገባም። በሶስተኛ ደረጃ ደግሞ እግዚአብሔር ለቅሶሽን ወደ ሳቅ ይቀይራል። ያለቀሽው ዘመን አበቃል። ከዚህ በኋላ ለቅሶ አይሆንም። ብዙ ሰዎችን ያስለቀሰ አንቺን አስለቅስ። በጣም የገረመኝ ብዙ ሰዎች አልቅሰዋል። የኔ ተራ ነው እያልሽ ለቅሶ እየጠበቅሽ ነው አይደለም ወይ? እንደዛ ነው አይደለም? ጌታ ግን ሰላም ነው። አሜን። እስቲ ሰላም ነው በሏት። ሞት አይሆንም በሏት። ለቅሶ አይሆንም በሏት። ጌታ ምስክሬ፣ በአንቺ ቤት ለቅሶ አይሆንም። በአንቺ ቤት መርዶ አይቀመጥም። በአንቺ ቤት የለቅሶ ድንኳን አይተከልም። ዛሬ እኔ ይህንን በአንቺ ቤት አውጃለሁ። በአንቺ ቤት ሰላም ሆኗል። ያስጨነቃት ነገሯን የያዘ ልጆቿን የያዘ ነገሯን የያዘ እንዳትንቀሳቀስ ያደረገ ታድራ ትቀመጥ ያለ ስም ያለው ስም የሌለው አዛም ሞት አይሆንም። አዛም የሞት መንፈስ ነው። የታወጀባት ነው። በኢየሱስ ክርስቶስ ከሀገር ቤት የተፈሳለ የተደገመ ነው። የድግምት መንፈስ ነው። ዛሬ ይሰበራል። ምን
ልቅሶ አለቀ፣ ጤና አለቀ፣ ጸበሉ አለቀ፣ ቤቱ አለቀ፣ ትዳሩ አለቀ። በኢየሱስ ክርስቶስ ያትመለስ 5 ጊዜ ጩኸት አንድ 2 3 4 5 በኢየሱስ ተሸነፈ። አትፍሪ። የሰላሙ ንጉሥ ቤትሽ ገብቷል። አሁን ይሄንን ንጉሥ በቤትሽ እንዲገባ ይሄን ጸሎት ብቻ ጸልያለሁ። ይሄን እጄን የባረከ እግዚአብሔር ነው። በእጅ ላይ የለም። አሁን ይሄን እጄን ባንቺ ላይ አስቀምጫለሁ። ላይመለስ እሱ ተገኝቷል። የእግዚአብሔር ክብር ባንቺ ላይ ያርፍ። አሜን። አይ ሃሌሉያ ኢየሱስ ጌታ አይሞትም። መርዶ አትቀበል። መርዶ አልቀበልም። ልጄ በሰላም ይመጣል። ይሄ ልጅ ይኸውልሽ ይሄ ልጅ ምንም አልሆንም። ይሄ ልጅ ሰላም ነው። ታያለሽ፣ የአባትሽን ክብር ታያለሽ። ጌታ ምስክሬ፣ ይሄ ልጅ በደህና ይመጣል፣ በሰላም ይመለሳል። ደግሞ ሲመጣ በክብር ይመጣል። አንቺም ከዚህ በኋላ ታርፋለሽ። እግዚአብሔር ቤትሽንም ይጎበኛል። ጌታን ትወጂዋለሽ? እንደውም ዛሬ ቸርች አልመጣም ብዬ ልጄን በቃ ድምፅም ካልሰማሁ እኔ ቸርችም አልሄድም በድሮ እምነቴ እመለሳለሁ ብዬ ተደወለልኝ። ራሱ ደውለዋለሁ። ለጌታ ክርስቶስ ሃሌሉያ! ኢየሱስ ጌታ ነው። ራሱ ደወለ። እኔ ቸርች አልሄድም ከአሁን በኋላ ጌታ አሳልፎ አንድ ልጄን ከሰጠብኝ እኔ እንዴት እንዳሳደግኩ እሱ ብቻ ነው የሚያውቀው። የሚፈልግልኝ ዘመን የለም። ቻለን በቃ ጀምሮ ብዬ ቤት ውስጥ እየተርጎመጎምኩኝ ራሱ ደወለ። መቤት አይደለሽም እንሄዳለን ቢለኝ ይዞኝ ነው አለ። ሃሌሉያ! ይሄ ልጅ በሰላም ይመጣል። ይሄ ልጅ በሰላም ይመጣል። ታያለሽ፣ እግዚአብሔር ክብሩን ለማንም አይሰጥም። በኢየሱስ ይሄ ብላቴና በደሙ ሸፈኑ። በሰላም ይምጣ። አይቼዋለሁ ማለት ነው። ምን ተስኖት አይቻለሁ። በኢየሱስና ጥሩት እስቲ እባካችሁ። ምን ተስኖት ተጸልያልና ና